በጎጃም ደጋዳሞት ቀጠና የነበረው ተጋድሎ አድማሱን አስፍቶ ሙሉ ጎጃም ላይ ከባድ ትንቅንቅ እየተደረገ ነው። የብልጽግና ጦር ከበርካታ ኪስ ቦታዎች ለቆ ወደ ዋና ከተሞች ማፈግፈጉ ተሰምቷል። የወታደራዊ ጉዳይ ተንታኞች እንደሚሉት የብልጽግና ጦር በሰኔው ዘመቻ በመዋቅሩ በሰነ ልቦና በመገናኛ መስመርና በአመራር ደረጃ አከርካሪው ተመቷል። የደጋዳሞት ውጊያ ደግሞ ፍጹም የመደምሰስ ጥቃት የደረሰበት የሚል ድምዳሜ የሚሰጥበት ነው ተብሏል። ጎጃም እንዴት ውሎ አደረ ስንል ዝርዝር ያውደው ውሎ መረጃዎችን ፈትሸናል። ቀዳሚው መረጃችን ነው። በጎንደር ሊቦ ከምከም ቀጠና አዲስ የውጊያ ግንባር ተከፍቷል። የጎንደሩ ውጊያ መክበዱን ተከትሎ አየር ኃይል ጭምር ተሳትፎበታል። በወሎ ቤተ አማራም ጠንካራ ውጊያዎች ቀጥለዋል። በዝርዝር የሚደመጡ የግንባር መረጃዎቻችን ናቸው። ህወሓት ከትግራይ ወደ አዲስ አበባ በሚደረጉ የትራንስፖርት ጉዞዎች ላይ ክልከላ ሲጥል በመቀሌ ከተማ የአብነት ተማሪዎችን ከመንፈሳዊ የትምህርት ገበታቸው አፍሶ መውሰዱ ድንጋጤ ፈጥሯል። በአማራ ክልል ኮረም ከተማ ደግሞ የባንክ ማናጀሩን አፍኖ መውሰዱ ተሰምቷል። ማናጀሩ የታፈኑበት ዓላማ አነጋጋሪ ሆኗል። በአስመራና በ4 ኪሎ ገዢዎች መካከል የቀጠለው የቃላት ጦርነት ፍጥነቱን በመጨመር ላይ ነው። የአስመራው መንግስት ለብልጽግናው አለቃና አማካሪያቸው እንዲሁም ጀነራሎቹ ምላሽ ሰጥቷል። የአብይ አማካሪ ስብናቸውን የሚፈትን ምላሽ ካስመራው አፍ ሲሰጥ ህዝብን ለጦርነት ለመቀስቀስ የታለመ ሴራ አለ፣ ይህንንም ዓለም ይወቅልኝ ብሏል። በዝርዝር ይደመጣል። ኢራንና አሜሪካ ለ60 ቀናት አድርገውት የነበረውን የተኩስ አቁምና የቴክኒክ ስምምነት ጥሰዋል። ለስምምነቱ መጣስ አንዳቸው ሌላኛውን እየከሰሱ ነው። ይህንን ተከትሎ ኢራንና አሜሪካ በድጋሚ ወደ ወታደራዊ ግጭት ያመሩ ይሆን የሚለው ጉዳይ አሳሳቢ ሆኗል። የሆርሙዝ ሰርጥ ውጥረትና የቀጠናው የወደፊት አቅጣጫ በቀጠናው ተንታኞች ዘንድ ዳግም እያነጋገረ ይገኛል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የጎጃም ቀጠናዎች ዝርዝር አውደ ውጊያ ሪፖርት ይፋ ሆነ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ የሚንቀሳቀሱ ክፍለ ጦሮችና ሻለቃዎች በደጋዳሞት በብር አድማና በቋሪት ግንባሮች ባካሄዷቸው መጠነ ሰፊና የተቀናጁ ውጊያዎች ከፍተኛ ድል እንደቀናቸውና ያጋዙ ጦር ከባድ ሰብአዊና ቆሳዊ ኪሳራ ማስተናገዱን የሚተነትን የተጠቃለለ የግንባር መረጃ ወጥቷል። በተጠቃለለው የግንባር መረጃ መሰረት ያጋዙ ጦር ከሰኔ 11 ጀምሮ ከገነት አቦ ተነስቶ ገጠራማውን ክፍል አቆራርጦ ወደ ደጋዳሞት ፈረስ ቤት ለመግባት ያደረገው ሙከራ በፋኖ ኃይሎች መልሶ ማጥቃት ጠንካራ ምት እንዳረፈበት በውጤቱ ታይቷል። ከትላንት ሰኔ 19 ቀን አጥቢያ ሌሊት ጀምሮ አንድ ሙሉ ክፍለ ጦር ሰራዊትን በአንድ ሌተናል ኮሎኔልና በአንድ ባለ ሙሉ ማዕረግተኛ ኮሎኔል እያስመራ በድሮን በዙ 23 በመድፍ በታንክና በሌሎች ከባባድ መሳሪያዎች አሰልፎ ውጊያ ከፍቶ የነበረው ያጋዙ ጦር በውጊያ የተመታ ኮሎኔሉን አስከሬን እንኳን ማንሳት ያልቻለበት የሰራዊት እልቂት እንዳጋጠመው ነው በግንባር መረጃው ላይ የተመላከተው። የፋኖ ኃይሎች በበኩላቸው ከ206ኛ ኮር 24ኛ ክፍለ ጦር የአንድ ሪጅመንት ፋኖችን እና ከ109ኛ ኮር 99ኛ ክፍለ ጦር ስር የአንድ ሪጅመንት ፋኖችን በድምሩ 2 ሪጅመንት ፋኖችን ብቻ በማሰለፍ በመለስተኛ አቅም በውስን ኪሳራ ታላቅ ድል ማስመዝገባቸውን በዝርዝር የግንባር መረጃው ላይ ተመላክቷል። በአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ 206ኛ ኮርና የ24ኛ ክፍለ ጦር የተለያዩ አሃዶች በወሰዱት በዚህ የተቀናጀ እርምጃ የ76ኛ ክፍለ ጦር አዛዥ ባለሙሉ ማዕረግ ኮሎኔል፣ አንድ ሌተናል ኮሎኔል እንዲሁም 2 የክፍለ ጦር ከፍተኛ መኮንኖችና ሻለቆች ከናጃቢዎቻቸው በጥቅሉ ከ150 በላይ ወታደሮች በደጋዳሞት ውጊያ ማለቃቸው በዙ የግንባር መረጃው ላይ ተመላክቷል። የፋኖ አሃዶች በዚህ መልክ በአገዛዙ ጦር ላይ ካደረሱት ሰብአዊ ኪሳራ ትይዩ በቁሳዊም ያደረሱት ኪሳራ ከፍተኛ መሆኑ ተገልጿል። በምርኮ በኩልም ከፍተኛ መሳሪያ ገቢ ማድረግ ችለናል ያለው አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ አንድ ባለ 82 ሚሊ ሜትር ሞርተር፣ 2 ዲሽቃ፣ 8 ብሬን መሳሪያዎች፣ 8 ራሻ ሰራሽ ስናይፐር፣ 5 መትረይስ፣ 5 የሞርተር ቅንቡላ፣ 7 መገናኛ ሬዲዮ፣ 30 ኤፍ1 የእጅ ቦምብ፣ 12 የጭስ ቦምብ፣ 300 ካዝና፣ 11 የደረት ትጥቅ፣ 2 ስታር ሽጉጦች፣ የጦር ሜዳ መነጽር እና 230 ክላሽንኮቭ መሳሪያዎች፣ 800 የዲሽቃ ተተኳሽ፣ 3250 የክላሽ ተተኳሽ በምርኮ ገቢ ሲደረግ እንዲሁም ሌሎች በርካታ ወታደራዊ ቁሳቁሶች በፋኖ ኃይሎች ቁጥጥር ስር መዋላቸው ተረጋግጧል። የቋሪት ከተማ ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር ሲውል በከተማዋ የነበሩ የፖለቲካ እስረኞች በፋኖ ኃይሎች ነጻ ማውጣታቸው ተሰምቷል። በተመሳሳይ የውጊያ መረጃ በዚሁ የጎጃም ቀጠና በትናንትናው ዕለት በመካናይዝድ ታጅቦ ወደ አዋበል ወረዳ የተንቀሳቀሰው ያገዛዙ ኃይል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር የ34ኛ ክፍለ ጦር አካል በሆነው መብረቁ ሻለቃ ፋኖዎች ተመቶ ወደ መጣበት መመለሱ ታውቋል። ውጊያው በሁለት አቅጣጫ በየሰንበት እና ከወጀል እስከ ጽድ ማርያም የተደረገ ሲሆን በሁለቱም ግንባሮች መጠነ ሰፊ የተባለ ሰብአዊ ኪሳራ መመዝገቡ ነው የተሰማው።
ትላንት ሰኔ 19 ቀን በዚሁ ቀጠና ከጧቱ 1 ሰዓት እስከ ምሽት 1 ሰዓት በተካሄደው ተኩስ ልውውጥም የመከላከያ ሻምበል መሪን ጨምሮ በርካታ የመከላከያ ሰራዊት ያድማ ብተናና ምንሻ አባላት በውጊያው ህይወታቸው ሲያልፍ በርካታ ቁጥር ያለው ቁስለኛ ሉማሜና ደብረ ማርቆስ ሆስፒታልን አጨናንቆታል ነው ያሉት የፋኖ ምንጮችም። በዋበል ወረዳ ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራዎችን አስተናግዶ የወጣው አገዛዙ ጦር ለጋ ቀበሌ ላይ የግለሰብ መኖሪያ ቤቶችን በመድፍና ዙ 23 መደብደቡ በድብደባው ንጹሃንና ንብረታቸው ጉዳት እንደደረሰባቸው ለጣና በደረሳት መረጃ ላይ ተመላክቷል። አድማጭ ተመልካቾች በጎንደር ወሎ ቤት አማራና አሁናዊ የጎጃም ቀጠና አፍላ ያውደው ያውሎ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን ስናመራ በጎጃም ደጋዳሞት ቀጠና የነበረው ተጋድሎ አድማሱን አስፍቶ ሙሉ ጎጃም ላይ ከባድ ትንቅንቅ የተደረገ ነው። በጎንደር ሊቦ ከምከም ወረዳ በተደረገ ተጋድሎ ድል ተመዝግቧል። በወሎ ቤት አማራም አውደ ውጊያዎች ቀጥለዋል። ትናንት በጎጃም ደጋዳሞት ምድር የተመዘገበው ድል አነጋጋሪ ሆኖ ሲቀጥል 2 ኮሎኔሎችና ከ9 በላይ ልዩ ልዩ ከፍተኛ ማዕረግ ያላቸው የጦር መኮንኖች የተደመሰሱበት አገዛዙ ብልጽግና የጦር መሪዎችን አስክሬን እንኳን ማንሳት አቅቶት ቦታውን ለቆ የወጣበት ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት በፋኖ በኩል ከፍተኛ የትጥቅ ቁሳቁስና ተተኳሽ የተገኘበት ከዚህም ባሻገር ፋኖ ቀጠናውን ያሰፋበትና ተጨማሪ ከተማ የተቆጣጠረበት ልዩ የድል ቀን ነበር። እኛም መረጃዎችን በወቅቱ ማጋራታችን ይታወቃል። ከደጋዳሞት በመመለስ ላይ ያለው ያገዛዙ ሰራዊትም በዛሬው ዕለት በዚሁ ሰዓት መንገድ ላይ ተቆርጦ ከባድ አውደ ውጊያ የተደረገ መሆኑን ከቦታው የጣና ምንጮች መረጃውን አድርሰውናል። በዚሁ ቀጠና ውጊያው አድማሱን አስፍቶ በሙሉ ጎጃም በዚህ ሰዓት ከፍተኛ ውጥረት የነገሰ ሲሆን አገዛዙ በትናንቱ ምት በመደናገጥ ያለ ተኩስ መለስተኛ ከተሞችን በመልቀቅ ወደ ዞን ከተሞች በመሰብሰብ ላይ ይገኛል። ትናንት እስከ ምሽቱ 1 ሰዓት የተደረገው ውጊያም በድል ተጠናቋል። በመድፍ ዙ 23 ሞርታርና የተለያዩ የቡድን መሳሪያዎችን ይዞ በገፍ ወደ ጽድ ማርያም የተንቀሳቀሰው የብልጽግናው ኃይል በ206ኛ ኮር 34ኛ ክፍለ ጦር መብረቁ ሻለቃ በብቃት ተመክቶ ተመልሷል። ሉማሜ መብረቁ ሻለቃ ከጽደ ማርያም ወጀድ ሉማሜ ከተማ ድረስ በከፈተው የተጠናና የተቀናጀ ውጊያ አገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ቀጠናውን ሙሉ በሙሉ መቆጣጠር መቻሉን ቴዎድሮስ ህዝብ ግንኙነት መምሪያ አሳውቋል። በደንበጫ በሁለት አቅጣጫ የመጣው ያገዛዙ ጦርም ከፍተኛ ምት አርፎበት ውሏል። በአማኑኤል መውጫ በኩል 1 ሻለቃ ጦር በማስገባት ግማሹን የደንበጫን ከተማ በመቆጣጠር መውጫ መግቢያ ሳጥተውታል። በሌላ በኩል ከደንበጫ ወደ ደጋዳሞት እገዛ አደርጋለሁ ብሎ እንዳያስብ በእንጀኔ በኩል ሙሉ በሙሉ መንገዱን በመዝጋት ያገዛዙ ኃይል እቅድ ማክሸፋቸውን እዙ በግንባር መረጃው ላይ ገልጿል። በጎንደር ቀጠና በትናንትናው ዕለት በሰኔ 19 10ኛ ወር 2018 ዓ.ም አፋብን በላይዝ መብረቅ ክፍለ ጦር በሊቦ ከምከም ወረዳ ሚካኤል ደብር ቀበሌ ባደረገው ተጋድሎ በአገዛዙ ኃይል ላይ ከፍተኛ ኪሳራ ማድረሳቸውን ሲገልጹ 19 ክላሽንኮቭ የነፍስ ወከፍ መሳሪያ፣ 1 ብሬን ከነሸንሸሉ፣ 1 ጥቁር ስናይፐር፣ 2 መገናኛ ሬዲዮ፣ 17 ያገዛዙ ሰራዊት ሲወገዱ 37ቱ ቁስለኛ መሆናቸውን ከአፋብን በላይዝ መብረቁ ክፍለ ጦር ህዝብ ግንኙነት መረጃውን አድርሰውናል። በወሎ ቤት አማራ ቀጠና የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒሊክ 303ኛ ግዙፉ አሳምነው ኮር ክንፍ የሆነው 81ኛ ክፍለ ጦር መቄት ወረዳ ወደ ደብረ ዘቢጥ ከተማ ሲንቀሳቀስ የነበረውን ያገዛዙን ሰራዊት ላይ ጥቃት በመፈጸም ሙትና ቁስለኛ ይዞ ወደ መጣበት እንዲመለስ አድርገውታል። ትናንት አመሻሹን መነሻውን ከመቄት ወረዳ መቀመጫ ፍላቂት በማድረግ መዳረሻውን ደብረ ዘቢጥ ከተማ ለማድረግ የተንቀሳቀሰው የብልጽግና ሰራዊት ከቦታው ሳይደርስ መሃል ላይ በመቆረጥ ቅጽበታዊ ጥቃት አድርሰውበታል። በዚህ አውደ ውጊያ የሚሊሻ ሻምበል መሪውን ጌታ ገበየሁን ጨምሮ 6 የሚሊሻ 5 ያገዛዙ የመከላከያ ሰራዊት አባላት ሲደመሰሱ ከ18 በላይ ቁስለኛውን በመያዝ ደብረ ዘቢጥ ከተማን ሳይረግጥ ወደ ፍላቂት ከተማ ተመልሷል ሲል የ303ኛ ኮር አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። ለጥንቅሩ ተስፋ የልሳኑ ነኝ ከዚያው ከትግሉ ሜዳ። የአስመራና የ4 ኪሎ ገዢዎች የቃላት ጦርነት በ24 ሰዓታት ውስጥ ተደጋግሞ በመሰማት ላይ ነው። የአስመራው መንግስት ለብልጽግናው አለቃና አማካሪያቸው እንዲሁም ጀነራሎቹ ምላሽ ሰጥቷል። የአስመራው መንግስት በቅርቡ በብልጽግና የፕሮፓጋንዳ ልሳን በሆነው ኤቢሲ እና በሌሎች ያጋዙ ልሳናት በስፋት የተላለፈውንና በአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በኩል የኤርትራን ሀገራዊ ህልውና በተመለከተ የተሰጠውን የግማሽ ሰዓት ማብራሪያ በመቃወም ከወትሮ የተለየ ሰፊና ጠንካራ ይዘት ያለው ምላሽ ሰጥቷል። የኤርትራን መንግስት አቋም የሚገልጸው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጽሑፍ ሰሞነኛው የአቶ ጌታቸው ረዳ ንግግር በኤርትራ ላይ ያነጣጠረ ተደጋጋሚ የውሸት እና ባዶ ክሶችን የያዘ ፖለቲካ ትዕይንት ነው ይላል። ማስታወቂያ ሚኒስትሩ በብልጽግናው ባለስልጣን የቀረቡት ክሶች በከፍተኛ የፖለቲካ ተስፋ መቁረጥ ውስጥ ሆነው የተሰነዘሩ መሆናቸውን በመግለጽ የአቶ ጌታቸው ረዳን የፖለቲካ ታማኝነት ላይ የትችት ነጥቦችን በዝርዝር አስፍሯል። ማስታወቂያ ሚኒስትሩ ለአቶ ጌታቸው ረዳ ንግግር ታማኝነት ላለመስጠት በሰሜኑ ጦርነት
በነበረበት ወቅት በወቅቱ የህወሓት ኃይሎች መሪ በነበሩት አቶ ጌታቸውና በአብይ አህመድ መካከል የነበረውን ፍጹም ተቃራኒ አቋም እንደ ማረጋገጫ አቅርቧል። በወቅቱ አቶ ጌታቸው በኤክስ ገጻቸውና በተለያዩ የትግራይ ቴሌቪዥን ጣቢያዎች ላይ ጠቅላይ ሚኒስትሩን በከባድ ክሶች መቃወማቸውን መግለጫው አስታውሷል። ከዚህ በተጨማሪም በብርሃኑ ጁላ የሚመራው መከላከያ ሰራዊት ላይ ሳይቀር ጌታቸው ጠንካራ ክሶችን ሲያቀርቡ እንደነበር አስታውሷል። አሁን ላይ ከፌደራል መንግስት ጋር ጥምረት በመፍጠር የቆየ ፖለቲካ እምነታቸውን አሳልፈው ሰጥተዋል ሲል ከሷል። ባልተረጋጋ ስሜትና የፖለቲካ አቋም ውስጥ ሆነው የሚሰነዘሩ አስተያየቶች በሙሉ ሚዛን የሚደፉ እንዳልሆኑ የገለጸው የኤርትራ መንግስት ይፋዊ ምላሽ በአቶ ጌታቸው ከተሰነዘሩት በርካታ የጥላቻ ንግግሮች መካከል ለአንዱ ዋና መከራከሪያ ብቻ ትኩረት ሰጥቶ ምላሽ መስጠትን መመረጡን ጠቅሷል። እሱም ኤርትራ የተፈጠረችው ኢትዮጵያን ለማዳከምና ለማጥፋት በሴረኛ ኃይሎች ነው የሚለው አባባል መሆኑን በመግለጫው ላይ አመላክቷል። ሚኒስትሩ ኤርትራ ኢትዮጵያን ለማዳከም ተፈጠረች የሚለው ክስ ፍጹም ታሪክን የከለሰና ሐሰተኛ መከራከሪያ ነው ብሎታል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ይህንን ለመሞገት ታሪካዊ ክስተቶችን ያቀረበ ሲሆን በ1940ዎቹ መገባደጃ ላይ አሜሪካና ሌሎች ኃይሎችም በጂኦ ፖለቲካዊ ጥቅማቸው ምክንያት ኤርትራ ከኢትዮጵያ ጋር እንድትዋሃድ ማድረጋቸውና በ1962 ዓ.ም የፌደራል ስምምነቱ ፈርሶ ኤርትራ ስትጠቃ ዓለም አቀፉ ማህበረሰብ ዝምታን መምረጡን አስታውሷል። የፌደራል መንግስት በውስጥ ጦርነቶች ኢትዮጵያን ማዳከሙ ሳያንሰው የባህር በር ይገባኛል በሚል አጀንዳ የጦርነት ነበልባል እየጫረ ባለበት በዚህ ወቅት ኢትዮጵያን ለማዳከም የተሸረበ ሴራ አለ የሚለውን የሐሰት ትረካ ሙሉ በሙሉ እንደሚያፈርስና ህዝብን ለጦርነት ለመቀስቀስ የታለመ ሴራ መሆኑን በመጥቀስ ሞግቷል። ህወሓት ከትግራይ ወደ አዲስ አበባ በሚደረጉ የትራንስፖርት ጉዞዎች ላይ ክልከላ ሲጥልም በአማራ ክልል ኮረም ከተማ ደግሞ የባንክ ማናጀሩን አፍኖ መውሰዱ ተሰምቷል። በትግራይ የህወሓት ወታደራዊ የግዳጅ አፈሳ በአነጋጋሪ አዋጅና ድርጊቶች ታጅቦ ቀጥሏል። ዛሬ ሰኔ 20 ቀን ከወደ መቀሌ የወጡ መረጃዎች እንደሚያሳዩት የህወሓትን የግዳጅ አፈሳና የጦርነት ዝግጅት በመሸሽ ከፍተኛ ቁጥር ያለው ህዝብ በተለይም ወጣቱ ትግራይ ክልልን በመልቀቅ ወደ አዲስ አበባ እንዲሁም ወደ ሌሎች ክልሎች በከፍተኛ ቁጥር በመውጣቱ ፍልሰቱን ለመገደብ አዲስ ህግ ወጥቷል። ህወሓት የዜጎችን የመዘዋወር ህገ መንግስታዊ መብት በመገደብ የትራንስፖርት ክልከላ ጥሏል ያሉት የመረጃው ምንጮችም ለጣቢያችን በላኩት የደብዳቤ ማስረጃ ላይ እንደተመላከተው በሌሊት የሚደረግ ጉዞ ተከልክሏል ይላል። ምክንያቱም ሲያብራራም በሌሊት የሚደረግ የተሽከርካሪ ጉዞ ለትራፊክ አደጋ ተጋላጭነትን የሚጭር በመሆኑ እንዲሁም በህገወጥ የሰዎች ዝውውር ለተሰማሩ ወንጀለኞች ምቹ ሁኔታን የፈጠረ በመሆኑ ክልከላው መጣሉን ገልጿል። ህወሓት ባስቀመጠው መመሪያ መሰረት ከዚህ በኋላ ከትግራይ ክልል ውጭ ለሚጓዙ ተጓዦች የጉዞ ፍቃድ በአስገዳጅነት የሚጠየቁ ሲሆን የዚህ ውሳኔ አንድምታ ሁለት መሆኑ በመረጃው ላይ ተመላክቷል። አንደኛው ጉዳይ ከወታደራዊ አፈሳ የሚሸሹ ወጣቶችን ገድቦ ለመያዝ ሲሆን በሁለተኛው ጉዳይ ደግሞ የጉዞ ፍቃድ በመስጠት ሂደት ከፍተኛ ገንዘብ ለመሰብሰብ እንዳሰበ ነው የተጠቆመው። የህወሓት ፍላጎት አስፈጻሚ እንደሆነ የሚነገርለት ራሱን አክሱማይት ኮንግረስ ወይም አክሱማይ ዋላ ብሎ የሚጠራው የህወሓት ክንፍ ወጣቶች ትግራይ ክልል ለቀው በገፍ እየወጡ ስለሆነ አስቸኳይ እርምጃ ይወሰድ የሚል መግለጫ ማውጣቱን ተከትሎ ህወሓት ይህን መመሪያ ማውጣቱ ታውቋል። ይህ በእንዲህ እንዳለ በዛው በትግራይ ክልል በመቀሌ ከተማ በቅዱስ ገብርኤል ካቴድራል ቤተክርስቲያን የሚማሩ የፈለገ ህይወት ተማሪዎች ትላንት ሰኔ 19 ቀን የወርሃዊው የቅዱስ ገብርኤል በዓል እያከበሩ ባለበት ሰዓት በህወሓት ታጣቂዎች ተይዘው መወሰዳቸው ታውቋል። ከተወሰዱት መካከል የቅኔ፣ የቅዳሴ፣ የዜማና የአቋቋም ትምህርት የሚማሩ በርካታ ተማሪዎች ይገኙበታል ያሉት የአካባቢው ዜና ምንጮች አፈሳው ለወታደራዊ መልመላ እንደሆነ ነው የጠቆሙት። በጉዳዩ ላይ የጉባኤው መምህራን ዛሬ ሰኔ 20 ቀን ወደሚመለከተው ጣቢያ ሄደው ሲጠይቁ እንመልሳቸዋለን፣ ወደ ወረዳ ሄዳችሁ ጠይቁ የሚል ግልጽ ያልሆነ ምላሽ እንደተሰጣቸው ተገልጿል። በተመሳሳይ ሁኔታ ወደ ወረዳም በሄዱ ጊዜ ወደ ዞን እንዲሄዱ ተነግሯቸዋል ነው ያሉት የአካባቢው ዜና ምንጮችም። በካቴድራሉ ይማሩ የነበሩ ተማሪዎች ከመቀሌው ወጥተው ወደ ሩቅ ወታደራዊ ማሰልጠኛ ቦታ ሳይወሰዱ እንዳልቀረ ምንጮቹ አክለው ገልጸዋል። እንደ መረጃው ምንጮች በመቀሌ ቅዱስ ገብርኤል ቤተክርስቲያን ቅጥር ግቢ ውስጥ የተፈጸመው ወታደራዊ አፈሳ በመላው የካህናት ማህበርና በምዕመናን ዘንድ ከፍተኛ ሐዘን ፈጥሯል። ከነዚህ ተማሪዎች በመቀጠል በሰንበት ትምህርት ቤት ተማሪዎች ላይም ሊደርስ የሚችል አሳሳቢ ሁኔታ መኖሩን በመግለጽ ህዝቡ ድምጹን ያሰማ በማለት ጥሪ አቅርበዋል። ይህ በእንዲህ እንዳለ በኮረም ከተማ የቡና ባንክ ማናጀር በህወሓት ታጣቂዎች ታፍነው መወሰዳቸውን ከአካባቢው ምንጮች ሰምተናል። የአማራ የማንነት ጥያቄ ያለበትና የወሎ ቤተ አማራ ክፍለ ሀገር አካል በነበረው ኮረም ከተማ የቡና ባንክ ማናጀር አቶ ሞላ ጡማይን ታፍነው የተወሰዱት ትላንት ሰኔ 19 ቀን ነው። እንደ ምንጮች መረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ሲንቀሳቀስ የነበረውን የኃያሎ ማርያም የቤተክርስቲያን ዝግ ሂሳብ ወይንም አካውንት አሳልፌ ለመንበረ ሰላማ አልሰጥም በማለታቸው ማናጀሩ በህወሓት ታጣቂዎች ታፍነው ተወስደዋል። ምንጮቹ እንደሚሉት ራሳቸውን የአባ ሰላማ ሰበካ ጉባኤንን ብለው በሚጠሩት አካላት ጠቋሚነትም የህወሓት ታጣቂዎች የባንክ ማናጀሩን አቶ ሞላ ጡማይን አፍነው ወዳልታወቀ ስፍራ ወስደዋቸዋል። ማናጀሩ ከታፈኑ 24 ሰዓታት የሞላቸው ቢሆንም በአሁኑ ሰዓት በምን ሁኔታ ላይ እንደሚገኙ አልታወቀም።
በአገዛዙ ሰለባ የሆኑ በርካታ የኢትዮጵያ ዶክተሮች በአስደንጋጭ ሁኔታ መኮብለላቸው ተሰማ። በሌላ በኩል በአንድ ትምህርት ቤት ውስጥ ባጋጠመ የምግብ መመረዝ 200 የሚደርሱ ተማሪዎች መታመማቸው ብዙዎችን አስደንግጧል። የብልጽግናው አገዛዝ ቀዳሚ ሰለባ ከሆኑት ብርቅዬ የኢትዮጵያ ባለሙያዎች መካከል የሚጠቀሱት የኢትዮጵያ ሐኪሞች በአሁኑ ሰዓት በአስደንጋጭ ስደት ላይ ናቸው። ለስደት ከተጋለጡት የጤና ባለሙያዎች መካከል የአማራ ተወላጆች ዋነኛ ሲሆኑ በቅርቡም በአማራ ክልል ተቃውሞ ማሰማታቸው ይታወሳል። አሁን ከወደ አዲስ አበባ የተሰማው መረጃ ደግሞ ብዙዎችን ያስደነገጠ ነው። በአዲስ አበባ በቅዱስ ጳውሎስ ሆስፒታል የኩላሊት ንቅለ ተከላ መቆሙን ተከትሎ ታዋቂ የኢትዮጵያ ሐኪሞች መሰደዳቸው ተሰምቷል። በኢትዮጵያ ለመጀመሪያ ጊዜ በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ተጀምሮ የነበረው የኩላሊት ንቅለ ተከላ ሕክምና ፕሮግራም አገልግሎት መስጠት ማቆሙን ተከትሎ ፕሮግራሙን ሲመሩ የነበሩት ታዋቂ ኢትዮጵያውያን የሕክምና ባለሙያዎችና ከለጋሽ አካላት የሚገኙ ከፍተኛ የገንዘብ ድጋፎች ወደ ሩዋንዳ ሆስፒታሎች መሰደዳቸውን የመሰረት ሚዲያ ዘገባ አመላክቷል። ከ100 በላይ ኢትዮጵያውያን የተሳካ የኩላሊት ንቅለ ተከላ ሕክምና ለማድረግ ችሎ የነበረው ተቋም አሁን ተዘግቶ ሰራተኞቹም ተሰደዋል። የብዙዎቹን ሕይወት የታደገ ፕሮግራም በአገዛዙ የድጋፍ ማቋረጥ ምክንያት ሙሉ በሙሉ ቆሟል ነው የተባለው። የፕሮግራሙ መቋረጥ ተስፋ ያስቆረጣቸው ሐኪሞች ሀገራቸውን ለቀው ሩዋንዳን ወደ መሰሉ ሀገራት ስደትን መርጠዋል። የችግሩ ስፋት በባለሙያዎች ፍልሰት ብቻ ሳያበቃ ከቅዱስ ጳውሎስ ሆስፒታል እና ከጤና ሚኒስቴር እንዲርቁ ተደርጓል ነው የተባለው። በዚህም የተነሳ ሐኪሞቹ እንዲፈልሱ ሆነዋል። ይህ በእንዲህ እንዳለ በደቡብ ኢትዮጵያ ክልል አሪዞን በአንድ መጀመሪያ ትምህርት ቤት ውስጥ አስደንጋጭ እና ድንገተኛ የጤና እክል ተከስቷል። ቁጥራቸው ወደ 200 የሚጠጉ ተማሪዎች በጠጡትና ባሸተቱት የፓውደር የዱቄት ኦሬንጅ ጁስ ምክንያት የጤና መታወክ ደርሶባቸዋል። ክስተቱ የተፈጠረው በደቡብ አሪ ወረዳ በሚገኘው ሜጸር መጀመሪያ ደረጃ ትምህርት ቤት ውስጥ ሲሆን በትምህርት ቤቱ የምትማር አንዲት የአራተኛ ክፍል ተማሪ ከአካባቢው ሱቅ የዱቄት ኦሬንጅ ጁስ ገዝታ ወደ ትምህርት ቤት ግቢ ካመጣች በኋላ ኦሬንጁን የቀመሱና ያሸተቱ ተማሪዎች በሙሉ ራሳቸውን ስተው መውደቅ መጀመራቸው ነው የተሰማው። ተማሪዎቹ መውደቅ ሲጀምሩ በመጀመሪያ በመጸር ጤና ጣቢያ ጊዜያዊ ማስታገሻ የሕክምና እርዳታ ቢሰጥም ክስተቱ ከአቅም በላይ መሆኑን ተከትሎ ተማሪዎቹ ወደ ጋዜር መጀመሪያ ደረጃ ሆስፒታል መላካቸው ተነግሯል። የደቡብ አሪ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ተወካይ አቶ ሁሴን ገዛኸኝ እንደገለጹት ሁኔታቸው ከአቅም በላይ የሆነባቸው ተማሪዎች ደግሞ ወደ ጂንካ ሆስፒታል ተዛውረው የሕክምና እርዳታ እየተደረገላቸው ይገኛል። በአሁኑ ወቅት ተማሪዎቹ የጠጡት ኦሬንጅ ጁስ ምርመራ እንዲደረግበት ጉዳዩ በማጣራት ላይ መሆኑም ተገልጿል። የአሪዞን ጤና መምሪያ እንደገለጸው ችግሩ የተከሰተው ተማሪዎች ለፈተና ወደ ትምህርት ቤት በገቡበት ወቅት ነው። ሁሉም ተማሪዎች በአንድ ተማሪ ብቻ በመጣ ጁስ እንዴት ሊቀምሱና ሊታመሙ ቻሉ ለሚለው ጥያቄ ኃላፊዎቹ ክስተቱ ከስነ ልቦናዊ ድንጋጤ ጋር የተያያዘ ሊሆን እንደሚችል ግምታቸውን አስቀምጠዋል። ኢራን እና አሜሪካ ለ60 ቀናት አድርገውት የነበረውን የተኩስ አቁምና የቴክኒክ ስምምነት ጣሱ። ለስምምነቱ መጣስ አንዳቸው ሌላኛቸውን እየከሰሱ ነው። ይህንን ተከትሎ ኢራንና አሜሪካ በድጋሚ ወደ ወታደራዊ ግጭት ያመሩ ይሆን የሚለው ጉዳይ አሳሳቢ ሆኗል። የሆርሙዝ ሰርጥ ውጥረትና የቀጠናው የወደፊት አቅጣጫ በቀጠናው ተንታኞች ዘንድ ዳግም እያነጋገረ ይገኛል። ዛሬ በመካከለኛው ምስራቅ የዓለም ሚዲያዎችን ትኩረት የሳበ ክስተት አጋጥሟል። ኢራንና አሜሪካ ባሳለፍነው ሳምንት ስዊዘርላንድ ላይ ያደረጉት የ60 ቀን የተኩስ አቁምና የቴክኒክ ስምምነት የጣሰ ሁኔታ ተፈጥሯል። እንደ ሮይተርስ ዘገባ በሆርሙዝ ሰርጥ በአንድ የጭነት መርከብ ላይ የድሮን ጥቃት መፈጸሙ ተነግሯል። ይህን ጥቃት አሜሪካ ከኢራን ጋር በማያያዝ በኢራን ውስጥ የሚሳይልና የድሮን ማከማቻ ቦታዎችን እንዲሁም የራዳር ጣቢያዎችን መደብደቧን ገልጻለች። የአሜሪካ ወታደራዊ መሪዎች ኦፕሬሽኑ ተጠናቋል ብለው ቢገልጹም ይህ ጉዳይ ውጥረቱን እንደገና ከፍ አድርጎታል። በሌላ በኩል ኢራንም በደቡባዊ ኢራን በሚገኝ የሲሪክ ወደብ አካባቢ ላይ ጥቃት መፈጸሙን ገልጻለች። በተጨማሪም በቀጠናው የአሜሪካ ወታደራዊ ኢላማዎችን መምታቷን ብታስታውቅም የተመቱት ኢላማዎች ምን እንደነበሩ ዝርዝር መረጃ አልሰጠችም። በተለይም ኢራንና አሜሪካ በተኩስ አቁም ስምምነት ላይ ደርሰዋል ተብሎ ከተነገረ በኋላ ዳግም ወታደራዊ ውጥረት መፈጠሩ በዓለም አቀፍ ፖለቲካ ትልቅ ውይይት ፈጥሯል። የመካከለኛው ምስራቅ ተንታኞች ሰፊ የክርክር አጀንዳ የሆነው ጉዳይ ይህ ወታደራዊ ውጥረት ወደ ሙሉ ጦርነት ይቀየራልን የሚለው ነው። በ60 ቀናቱ የተኩስ አቁም ስምምነት ላይ አደጋ የጋረጠው ይህ አዲስ ወታደራዊ ውጥረት ለሆርሙዝ ሰርጥ ሰላማዊ እንቅስቃሴ ዳግም አደጋ ሆኗል። የሆርሙዝ ሰርጥ በዓለም ከፍተኛ የነዳጅ መጓጓዣ መስመር መሆኑን የሚያወሱ ተንታኞች በዚህ መስመር ላይ የሚፈጠር ማንኛውም ግጭት የነዳጅ ዋጋን፣ የመርከብ መጓጓዣን እና የዓለም ንግድን በቀጥታ እንደሚጎዳ ያስረዳሉ። እናም በዚህ ቀጠና የሚከሰት አንድ ጥቃት በአንድ ሀገር ብቻ የሚቀር እንዳልሆነ ተጽዕኖ ዓለም አቀፍ እንደሆነ ይገልጻሉ። በተጨማሪም ኢራን እና አሜሪካ እርስ በርስ በሚያቀርቡት ውንጀላ ውስጥ የመረጃ ጦርነት መኖሩም
በሮይተርስ ዘገባ ላይ ተመላክቷል። እያንዳንዱ ወገን ሌላውን ሕግ ጣሰ በማለት ይወነጅላል። ይህ ደግሞ የእውነታ ማረጋገጥን የበለጠ አስፈላጊ ያደርገዋል ተብሏል። በሌላ በኩል በእስራኤልና በሊባኖስ ድንበር ላይ ያለውን ውጥረት ለመቀነስ ጥረቶች እንዳሉ ሪፖርቶች ይጠቁማሉ። ሆኖም እነዚህ ጥረቶች በተግባር እስከምን ድረስ ይሳካሉ የሚለው አሁንም ግልጽ አይደለም። በተለይ በቀጠናው ያሉ የታጠቁ ቡድኖች የሚወስዱት አቋም የወታደራዊ ውጥረቱን አቅጣጫ ሊወስን ይችላል የተባለው ዓለም ከዚህ ሁኔታ የሚማረው አንድ ነገር አለ የሚሉት ተንታኞች በመካከለኛው ምስራቅ ትንሽ የሚመስል ክስተት በፍጥነት ወደ ትልቅ ቀጠናዊ ወይም ዓለም አቀፍ ቀውስ ሊቀየር ይችላል ሲሉ ያስረዳሉ። እናም ይላሉ ተንታኞች የዲፕሎማሲ መንገድ እንደገና እንዲጠናከር አገራት ጥሪ እንዲያቀርቡ ግፊት ማድረግ ያስፈልጋል ብለዋል። በቀጣዮቹ ቀናት የሁለቱ ሀገራት እርምጃ የሆርሙዝ ሰርጥ የደህንነት ሁኔታ የሚወስን እንደሚሆን ተገልጿል። ይህ ውጥረት በዲፕሎማሲ ይቆማል ወይስ ወደ ከፍተኛ ወታደራዊ ግጭት ያመራል የሚለው ጥያቄ አሁንም በመካከለኛው ምስራቅ ተንታኞች ዘንድ እያነጋገረ ይገኛል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ይደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር